ወይኔ በጣም ርቦኛል። ከራበኝ ደግሞ ህመሜ ይነሳል። የምበላበት ደግሞ ሳንቲም የለኝም። ማን ጋር ሄጄ ሙሉዬ ትንሽ እኮ ሳንቲም ፈልጌ ሰሞኑን የምመልስልህ ትንሽዬ ብር አስቸገርኩ ብዙ ጊዜ። በእናትህ በጣም ይቅርታ፣ ያው ስለቸገረኝ። ባለፈው አበደርኩህ መች መለስክልኝ? ቆይ አንተ አይደብርህም እንደ ሁሌ ብድር? ኡፍ ይሄ ሰውዬ መጣ ደግሞ። ሰላም ነው? አይ በቃ ደውላለሁ። ይሄ ፊቱ የተሰላጨኝ ይመስላል። ተመላሽ እንኳን አግኝቼ በልቼ ራቤን ካላስታገስኩ በቃ መውደቄ ነው። አይዞ በእናትህ እስኪ ዋስቶ በእናትህ አይዞ። ወይ ጠጣ ወይ አሁን እኮ ደህና ነበር። አሁን ሰላም ብሎኝ እኮ ነው የወጣው። ወንድሜ ምን ሆኖ ነው? ከራበኝ የሚነሳብኝ በሽታ አለብኝ። ራብ አልችልም። ከራበኝ ያመኛል፣ ይጥለኛል። አይዞ ቆይ አንተ አይደብርህም እንደ ሁሌ ብድር? ኡፍ ይሄ ሰውዬ መጣ ደግሞ። እኛ ግን እስከመች ነው በዙሪያችን ላሉ ሰዎች በከፋቸውና ቀን በጨለመባቸው አይዞባይ በሚያስፈልጋቸው ሰዓት ልንረዳቸው እየቻልን ችግራቸውና ህመማቸው አፍ አውጥቶ እስኪናገር ምን ጠብቀው?